በቦሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት አዘጋጅነት ከክፍለ ከተማው ከሁሉም ወረዳዎች የተውጣጡ ተሳታፊዎች በተገኙበት የንጠያየቅ መድረክ ተካሂዷል። የንግድ የህብረት ስራና የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽህፈት ቤት ኃላፊዎች በተገኙበት ነው የንጠያየቅ መድረኩ የተካሄደው። የመድረኩ ተሳታፊዎችም ባለፉት ጊዜያት የተሰሩ ስራዎች የሚበረታቱ መሆናቸውን አንስተው ከምርት አቅርቦት፣ ከገበያ ተደራሽነት፣ ከህገወጥ የንግድ ቁጥጥር ጋር ተያይዞ ሊተኮርባቸው ይገባል ያሏቸውን ጥያቄዎች አንስተው በክፍለ ከተማው የስራ ኃላፊዎች ምላሽ ተሰጥቷል። ዘይት እየተከፋፈለ ነው፣ ገበያ እየተረጋጋ ነው። ይሄ እውነታ ነው፣ ምንም ጥያቄ የለውም። 1420 ብር እየተሰራጨ ነው። ነጋዴው 1800 ብር ነው። የ400 ብር ልዩነት ማለት ቀላል ነገር አይደለም። ነገር ግን ሸማቾች አካባቢ ቦርዱ ምን ይላል? ላባሌ ነው የምሰጠው ይላል። ህብረት ስራ ጽህፈት ቤትና ንግድ ጽህፈት ቤትም ለህብረተሰቡ አሰራጩ ይላል። ከፍተኛ ሽኩቻ አለ። ከዘይት አቅርቦት ጋር በተያያዘ የድጎማ ዘይት ሲመጣ ለአባላቱ ነው የሚሰጠው። የስኳር ምርትም ሲመጣ ለአባላቱ ነው የሚሰጠው። ከዛ ውጪ ፈሳሽ ዘይት ሲመጣ ግን ማንኛውም ሰው ገብቶ የመግዛት ነገር አለው። ቅዳሜና እሁድ ተደራሽ ማድረግ አለበት፣ ማርኬቱን ፋሲሊቴት ማድረግ አለበት፣ ህዝቡ መግዛት አለበት የሚለው ተይዞ ፈሳሽ ዘይት የሚያመጣልን ንግድ ኮርፖሬት ነው። ከሱ ጋር እየተነጋገርን በቀጣይ በዓላትን ሰፊ ስራ እንሰራለን ነው። ሰንደይ ማርኬትን ልክ እንደ ሌሎቹ አካባቢዎች ለማስፋት የቦታ ችግር አለ። ንግድ ጽህፈት ቤትም እገዛ አድርጎ ብታጠኑልንና የተሻለ ገበያ ቢፈጸም ስታንዳርድ ለማስጠበቅ ስራዎችን ለመስራት በተወሰነ መልኩ ርቀቶችን እየሄድን ነው። ስታንዳርዳችን እያስጠበቀን ነው። ከስታንዳርድ ባሻገር ደግሞ የተደራሽነቱ ማስፋት ስራዎች እየሰራን ነው። ስፔሻሊ የህዝብ ቁጥር በጣም የሚበዛበትና በጣም ሰፋፊ ነዋሪዎች ያሉበት ቦታ ላይ ስራዎች እየሰራን ነው። ሰንደይ ማርኬት ውስጥ ገብተው የሚሰሩ አቅራቢዎች የሚዛን ችግር አለና እሱም ቢታይ ቢረጋገጥ ተመጣጣኝ የሆነ ዋጋ እንዲኖር ምርት ወይም አቅርቦት መጨመር ከቻልን እነዚህ ምርቶች ደግሞ በአግባቡ ህብረተሰቡ ጋር ደርሷል ወይ የሚለው የቁጥጥር ስራችን ነው ማለት ነው የሚመጣው። የቁጥጥር ስራችን ከዚህ በፊት የተለመደው ከሰኞ እስከ አርብ በመደበኛ ሰዓቶች ነበር አይደል? ማታ ጭምር አምሽተው እንዲሰሩ እየተደረገ ያለበት ሁኔታ ነው ያለው ማለት ነው። ይሄ ለሰንደይ ማርኬትም ለመደበኛ ንግዶችም ጭምር የሚያገለግል የተጀመረ ውጤታማም እየሆነ የመጣ ስራ ነው። ከተማዋ ባህል እያደረገች በመጣችው የበጎ ፈቃድ ስራ የበርካታ አቅመ ደካማ ዜጎች ችግርን ያቃለሉ ስራዎች መሰራታቸውን ያስታወሱት የክፍለ ከተማው ነዋሪዎች አሁንም ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የመኖሪያ ቤት ተጠቃሚ የሚሆኑበት እድል እንዲመቻችም ጠይቀዋል። የክፍለ ከተማው ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽህፈት ቤትም የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል። እናቶች፣ ብዙ አባቶች አቅመ ደካሞች አሉ። በጎ ጽህፈት ቤት በማስተባበር ህንጻ ቢገነባልን ለህብረተሰባችን እንደ መንግስትም ይሄን ይዘን በተለይ በዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎች የእድሉ ተጠቃሚ እንዲሆኑ ያው ሰፋፊ ስራዎች እየተሰሩ ነው ማለት ነው። የንጠያየቅ መድረኩ በልማትና በመልካም አስተዳደር ስራዎች ከነዋሪዎች ጋር ተቀራርቦ ለመስራትና ችግሮችን ለመለየት ያግዛል ያሉት የክፍለ ከተማው ዋና ስራ አስፈጻሚ ዶክተር እሸቱ ለማ የተነሱ ጥያቄዎችንም የእቅድ አካል አድርገን እንሰራባቸዋለን ብለዋል። ዋችን ጋር ስንገናኝ ቆይተናል። በተለይ ያለፉት 2 ሳምንታት በፊት አጠቃላይ በየክፍለ ከተማ በወረዳና በብሎክ ደረጃ የተለያዩ መድረኮችን እያደረግን ከህዝባችን ጋር የተገናኘንበትና አጠቃላይ ህብረተሰባችን ሀሳባቸውን ያነሱበት ሁኔታዎች አሉ። ዛሬም በዚህ ልክ መገናኘታችን የበለጠ ህብረተሰባችን ጋር ያለውን ጥያቄዎችን ይዘን ወደ እቅድ ቀይረን ለመስራት ስለሚረዳን እንደዚህ አይነት ፕሮግራሞች በጣም አስፈላጊ ናቸው። በህዝቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎች ተለይተው እንዲፈቱና የተጠያቂነት አሰራር እንዲኖር መሰል መድረኮችን አጠናክሮ እንደሚቀጥል የክፍለ ከተማው ኮሙኒኬሽን ጽህፈት ቤት አስታውቋል።